ችግር አለው? ምን ችግር አለው? ሰው ለሰው እንዴት ነው የተጨለው? ነካ አድርጋችሁ ላይክ አድርጋችሁ ሰብስ የመዳም ቅመሞች ለምንድን ነው የምትጨክኑት? አያስከፍል። ሃይ ውዶቼ እንዴት ናችሁ? ደህና ናችሁልኝ ወይ? ውድ የዩቲዩብ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። እኔ ጋር እግዚአብሔር የተመሰገነ ይሁን። ዛሬ የመጣሁት የቀን ውሎዬን ላሳያችሁ ነው። እኔ ጋር ያለውን የቀን ውሎዬን አሳያለሁ። እናንተስ እንዴት ነው? ዛሬ በቆንጅዬ ምርጥ የድርቆሽ ፍርፍር በዛ ነው የምንጀምረው። ስራችንን እየሰራን ጽዳቱንም እያጸደን ከዛ ቁርሷንም እየሰራራን እንደዛ እያደረግን የቀን ውሎዬን አሳያችኋለሁ። የትም ሳትሄዱ ተከታተሉኝ እላለሁ። ስለምትከታተሉኝም አመሰግናለሁ። ባይ ባይ። እንግዲህ አሁን ወደ ቁርሱ እንሄዳለን። ማለት ጽዳቱን ግማሽ አድርጌያለሁ። የግድ መጨረስ የለብኝም ቅድሚያ ለራሴ ብያለሁና ሽንት ቤቶችን መኝታ ክፍሎችን ምናምን አጸዳደውና ከዛ በኋላ ቁርሴን ከሰራው በኋላ ነው ወደ ሳሎን ምናምን ጽዳት ምገባው። አላላውን ቆንጆ ፍርፍር እሰራለሁ ለእኔና ለእህቴ ነው፣ ለብቻ አይደለም። እህቴም አለች እዚህ ከኔ ጋር ሳይሆን ፎቅ ነው ያለች። በሳም ወስድላታለሁ። በቃ ጥብስ ነው፣ ብዙም ጊዜ የማይፈጅ በፍጥነት እላለሁ ውዶች። እናንተም እንደዚህ እንግዲህ ሰርታችሁ ብሉ፣ ጊዜ ስጡ ለራሳችሁ። እሺ መጀመሪያ ለራስ ነው ውዶች። እንግዲህ አሁን ፍርፍሩ እየደረሰልኝ ነው። ቁሌቱ ደርሶልኛል። ጨው ከዛ በኋላ እጨርሳለሁ። ውሃ ትንሽ እከልሳለሁ። ስለዚህ ድርቆሽ አለኝ፣ የደረቀ የእንጀራ ድርቆሽ። ከዛ ቅቤ ትንሽ ጨመርኩ፣ ጋዟን አጠፋዋት። በቃ ደርሶልኛል። እንግዲህ ኑ እንብላ። ፍቅር እንግዲህ ይኸው ለራሴ ሳህን ላይ እያደረግኩ ነው። ልበላ ነው ትንሽ። ከዛ በኋላ ኑ እንብላ። በጣም ነው የሚጣፍጠው። ከዛ ለእህቴ ወሰድኩላት። ብቻዬን መብላት የለብኝም ብዬ ቀድሜ ለሷ ወሰድኩላትና ኧረ ክፈቺ የኔ ጣፋጭ የኔ ቆንጅዬ እህት። እዚህ ጋር በጣም እያሳቀችኝ ነበር። ጠፋሽ ሆንሽ። ከዛ እኔም ወደ ቁርስ ገባው። ቁርሴን በላው፣ ሻይ አፈላው፣ ጠጣው። ከዛ ወደ ጽዳት፣ ሁለተኛ ጽዳት ሳሎኖችን አጸዳዳለው። በቃ እንደዛ ነው እንግዲህ የቀን ውሎ ይሄንን ነው የሚመስለው። እንግዲህ እንደዚህ እያልን ሁሉን ማሳያት አንችልም። ብቻ ያው የቻልነውን ቀንጨብ እያደረግን እላለሁ ውዶቼ። እየተዝናናው ነው። ያው እንግዲህ ጽዳቱ አልቆልኛል። እንግዲህ የቀን ውሎዬ ይሄንን ይመስል ነበረ ውዶቼ። በጣም እጅግ አድርጌ አመሰግናለሁ ስለተከታተላችሁኝ ውዶቼ። እናንተም እንግዲህ ባላችሁበት ለራሳችሁ ጊዜ ስጡ፣ ቅድሚያ ለራሳችሁ። እሺ እንዳትጎዱ። ጉዳት፣ የድካም ስሜት የሚመጣው በእራብ ምክንያት ነው። ጮጋራ የሚያመን በእራብ ምክንያት ነው። ስለዚህ ራሳችሁን ለመንከባከብ ሞክሩ እላለሁ። ቅድሚያ ለራስ ነው። ከተጎዳን በኋላ ማን ውዶቼ በጣም እጅግ አድርጌ አመሰግናለሁ። እኔንም አበረታቱኝ። ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አስተያየታችሁን ስጡኝ እላለሁኝ። ስለተከታተላችሁኝም በጣም እጅግ አድርጌ አመሰግናለሁ። እግዚአብሔር ባለንበት ሁሉ
ከክፉ ሁሉ ይጠብቀን ይጠብቃችሁ እላለሁ። ወዳችኋለሁ።